አብነት ትምህርት ቤት እንቅስቃሴ የተጀመረው በ2017 ሐምሌ 11ኛው ወር ላይ ነው። ተማሪዎችም ያው እንግዲህ ባጀቱን በማይበረ ቅዱሳን በዋናው ማዕከል ባጀት ተበጅቶ በብፁዕነታቸው መልካም ፍቃድ 10 ተማሪ ተመልምሎ ከ2017 ጀምሮ ለአንድ አመት ተጀምሮ ይገኛል። እንግዲህ ትምህርት ከጀመረና አንድ አመታቸው ነው። መልካ ማርያም መልካ ኢየሱስ ጨርሶ ሰዓታት የጀመረ አለ። ግብረ ድቁና የሚማሩ አሉ። ከማታ ትምህርት ከቀን ትምህርት ደግሞ ንባብ ጨርሰው ዳዊት የሚማሩ አሉ። ገና ንባብም የሚማሩ አሉ። ስለዚህ በዚህ ልክ ነው ያለ ነው። በጣም እሳቸው የምገልጸው ነገር እኔ ደስተኛ ሆኜ በመጡ ቁጥር ልጆች እንዲበረቱ ለሀገር ውጤታማ እንዲሆኑ እየጠየቁን በመሄዳቸው በጣም እጅግ አድርጌ አመሰግናለሁኝ አባታችን። ቁና ትምህርት ብቻ ሳይሆን ኮርስንም አብረው እየተማሩ ነው። ስለዚህ ከመድረክ ላይ ቆመው ነገ ስብከተ ወንጌል ሲሰጡ፣ ወረቡን ሲዘምሩ፣ ቅዳሴውን ሲቀድሱ ሌላዎችም እንደው ሃይማኖት ይስፋፋል ብዬ አስባለሁ። አካባቢው ማህበረሰብ ጥሩ ነው። እንግዲህ ጥሩ ነው። ሰው አክባሪ ነው። እንግዲህ አክባሪ ነው። ያዘዙትን ለቤተ ክርስቲያንም ደራሽ ነው። ለሰውም ደራሽ ነው። በሁሉ ነገር ጥሩ ነው። እንግዲህ ለ5 አመት ነው የቆየሁት ከዚህ ላይ ለ5 አመት እየኖርኩበት ነው። በጣም በጥሩ ሁኔታ ነው።